መንፈስ ቅዱስ እንድናገረው የፈለገው ሌላ ነገር ምንም አይደለም፣ ስለ መንፈስ ቅዱስ ነው። አሜን። ስለ መንፈስ ቅዱስ ስለ መንፈስ ቅዱስ ስለማን? መንፈስ ቅዱስ ህይወት ሰምተሽኛል? እዚህ አራብሳ ላይ ወርሺፕ ማን ያዘ ምን ያዘ ነፂ አብርሽ እሷን ጠይቃችሁ ትነግሩኛላችሁ ወይ? ኢየሱስ ያድናል። አሜን አሜን። ክብር ይሁንለት። አሜን። በቅርብ ጊዜ ደግሞ ጌታ ቢረዳና በህይወት ብንኖር ድል ያለ ኮንፈረንስ እናዘጋጃለን። አሜን አሜን አሜን። አይችልም እንዴ? ይችላል። እስቲ ይችላል ሆይ ይችላል። አንድ ሰው መዝሙረ ዳዊት 51 ያወጣልኝ ምዕራፍ 51 ቁጥር 11 ላይ ኢየሱስ ያድናል። እስቲ ጌታ ሆይ በሉ ቅዱሱን መንፈስህን ከኔ አትውሰድብኝ። እስቲ ቅዱሱን መንፈስህን በሉ ከኔ አትውሰድብኝ። ምኑን? ቅዱሱን መንፈስህን ከኔ አትውሰድብኝ። ዋው! ኢየሱስ ያድናል። መዝሙረ ዳዊት ምዕራፍ 51 ቁጥር 11 ነው ያልኩት። ከ10 ጀምሮ አንብብልኝ። አይ ቲንክ አቤቱ ንጹህ ልብን ፍጠርልኝ ይላል። አንብቡ። አቤቱ ንጹህ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። የቀድሞውን መንፈስ በውስጤ አዲስ። ከፊቴ አትጣለኝ። ከምንህ? ከፊቴ አትጣለኝ። ከፊትህ አትጣለኝ። ቅዱስ መንፈስንም ከእኔ ላይ አትውሰድብኝ። ቅዱሱን መንፈስን ከኔ ላይ አትውሰድብኝ። እሺ የማዳንን ደስታ ስጠኝ። በቃኝ። ቅዱሱን መንፈስን ከኔ ምን አትበልብኝ? አትውሰድብኝ። ከዛ ባለፈ አንድ ነገር አለ። ንጹህ ልብን ምን በልልኝ? ፍጠርልኝ። ንጹህ ልብን ፍጠርልኝ ካለ በኋላ ንጹህ ልብ መፈጠሩ ብቻ በቃ አይደለም ማለት ኢየሱስ ያድናል። እና ሲሉት አንድ ነገር አለ። አቤቱ አለ ምን አትበልብኝ? ቅዱሱን መንፈስን ከኔ ምን አትበል? አትውሰድብኝ። ለዛ ነው መጽሐፍ ቅዱስ አዲስ ኪዳን ላይ ሲናገር እንደዚህ ይላል፣ ለቤዛነት የታተማችሁበትን ይህንን ቅዱስ መንፈስ ምን አትበሉ? አታሳዝኑት ይላል። ኢየሱስ ያድናል። አሁን ላይ የሚያስፈልገው ምን መሰላችሁ? ብር አለ፣ አሁን ሊኖረን ይችላል፣ ወርቅ ሊኖረን ይችላል። ከብር የሚያልፍ ከወርቅ የሚያልፍ ሁሉን የሚችል ቅዱሱ መንፈስ ያስፈልገናል። አሜን አሜን አሜን። ሁሉ ጊዜ ካስተዋላችሁት ቅዱስ ባለበት ስፍራ ኃጢአት ሊኖር አይችልም። ስለዚህ ዳዊት እንደዚህ ያለ ሁሉን ነገር ዳዊት ታውቃላችሁ፣ ንጉስ ነው፣ አይቶታል። ኢየሱስ ያድናል። አሜን። ብዙ ነገሮችን መርቶ ምንትን ብሎ አይቶታል። ሁሉን ነገር አያያየና ዳዊት አንድ ነገር አለ። አለ የመንገሴ ሚስጥር አለ የኔ ችሎታ አይደለም አለ። ይሄንን ሁሉ ህዝብ የመምራቴ ሚስጥር የኔ አቅም አይደለም አለ። ይሄ ሁሉ ታምራት የተፈጠረው በኔ ችሎታ በኔ ጉልበት አይደለም። እና ሲሉት አንድ ነገር አለ። ምንድነው እሱ ነገር ስትሉት እንደዚህ አለ፣ ቅዱሱ መንፈስን ከኔ ምን አትበልብኝ? አትውሰድብኝ። ጠቢቡ ሰለሞን አይታችሁታል። አንድ ነገር እግዚአብሔርን ጠየቀው። ምን እናደርግልህ ዘንድ? ለምን ሲባል ይሄን ጥበብ ዳንዶ ሲባል ህዝብን መምራት እችል ዘንድ። ሁሉ ነገር ለእናንተ ላይፍ የሚያስፈልጋችሁ ለእናንተ ህይወት የሚያስፈልጋችሁ የመጀመሪያው ቅዱሱ መንፈስ ነው። ቅዱሱ መንፈስ እናንተ ህይወት ላይ መጣ ማለት ኢየሱስ ያድናል። አሜን አሜን አሜን። ይችላል። ቅዱሱ መንፈስህን ከኔ አትውሰድብኝ። አሜን። ታውቃላችሁ ሁሉ ነገራችሁ ይወሰድ፣ ያለኝን ነገር ውሰደኝ የምትሉት ሊሆን ይችላል። ያንን ነገር ወስዶባችሁ ቅዱሱን መንፈስ ከእናንተ አይውሰድባችሁ። ቅዱሱን መንፈስ እግዚአብሔር ከእናንተ አልወሰደባችሁ ማለት ሁሉ ነገር እናንተ ጋር አለ። ኢየሱስ ያድናል። አሁን ለመሰላችሁ ገንዘቡ ያለው እሱ ውስጥ ነው፣ ወርቁ ያለው እሱ ውስጥ ነው፣ ሁሉ ነገር ያለው መንፈስ ቅዱስ ውስጥ ነው። ለዛ ነው ኢየሱስ እንደዚህ ያለ፣ ብሩም የኔ ወርቁም የኔ። አሁን የሚያስፈልገው ብሩም ወርቁም የናንተ የሱ ከሆነ የሚያስፈልገን ብሩ አይደለም ወርቁ አይደለም። አጠገብ ያለውን ስጦታውን ትተበሉ፣ ሰጪውን ተቀበለው በሉ። ሰጪው ደግሞ መንፈስ ቅዱስ ይባላል። አሜን። መንፈስ ቅዱስ ወደ እናንተ በመጣ ጊዜ አይደል የሚለው ኃይልን ትቀበላላችሁ አለ። ኃይልን ትቀበላላችሁ ብሎ ኃይልን ትቀበላላችሁ ብሎ አልተወም። ኃይልን ከተቀበላችሁ በኋላ አንድ ስፍራ ላይ አትቀመጡ። ማን በመጣ ጊዜ? መንፈስ ቅዱስ። እውነት መንፈስ በመጣ ጊዜ አለ ወደ እውነት ሁሉ ምን ይላቸዋል? ይመራቸዋል። አሜን አሜን አሜን። ለላይፋችን የሚያስፈልገው ሆሊ ስፒሪት ነው። መንፈስ ቅዱስ እናንተ ህይወት ላይ ሲመጣ፣ መንፈስ ቅዱስ እናንተን ሲያገኛችሁ የመጀመሪያው ነገር የሚያደርጋችሁ ቀጥ ብላችሁ እንድትቆሙ ያደርጋል። ያለ ድጋፊ፣ ያለ ረዳት፣ ያለ አቅም፣ ያለ ጉልበት በራሱ ብቻውን የሚያቆም መንፈስ ቅዱስ ነው። አሜን አሜን። መንፈስ ቅዱስ ዳዊት ህይወት ጋር ሲመጣ ጎልያድ ፊት ዳዊትን አቁሞታል። መንፈስ ቅዱስ ዳዊት ጋር ሲመጣ እስራኤል ህዝብ ፊት እግዚአብሔር በግ ከሚጠብቅበት ስፍራ አነሳውና
መንፈስ ቅዱስ ሲመጣ ዝቅታ ከምትሉበት ስፍራ ከፍታ ላይ ያቆማቸዋል። ለምን መሰላችሁ? የመንፈስ ቅዱስ ባህሪ የተዋረደን ማክበር ነው። ማንም የሌለው ሰው አጠገብ መቆም የሚችለው ማን ነው ብትሉኝ መንፈስ ቅዱስ ነው። ዘመድ የለኝም ወደገን የለኝም እንደዚህ የለኝም የምትልበት ስፍራ ላይ ረዳት ሆኖ ኃይል ሆኖ አቅም ሆኖ የሚቆምልህ ሰው አይደለም፣ ራስ ሆሊ ስፒሪት ነው። አሜን። አንድ ምስጢር ልንገራችሁ፣ መንፈስ ቅዱስ ካረዳችሁ በስተቀር ሰው አጠገባችሁ አይቆምም። መንፈስ ቅዱስ አብሯችሁ አለ ማለት፣ እግዚአብሔር አብሯችሁ አለ ማለት፣ እመኑኝ እናንተ ዙሪያ ላይ ነገስታቶች አሉ። ነገስታት ስል የሰው ንጉስ አይደለም፣ የሰው ገዢ አይደለም። ሆሊ ስፒሪት ጋር ያለ ነገር በሙሉ አንተ ጋር መምጣት ይችላል። አሜን። ማን ጋር ያለ ነገር? መንፈስ ቅዱስ ጋር ያለ ነገር። እስቲ መንፈስ ቅዱስ ጋር ያለ ነገር በሉ። ያለ ነገር እኔ ጋር መኖር ይጀምራል። እኔ ጋር መኖር ይጀምራል። መንፈስ ቅዱስ ሆይ በሉት። መንፈስ ቅዱስ ሆይ እወድሃለሁ። አሜን። ይኸውላችሁ ውድ የሆነ ጸሎት ልንገራችሁ። የእናንተ ኢየሱስ ሲሄድ እንደዚህ አለ፣ እኔ ብኖር ይሻላችኋል አላለም። ኢየሱስ ወደ ሰማይ ሲሄድ፣ ኢየሱስ ወደ አብ ሲሄድ፣ ኢየሱስ ወደ እግዚአብሔር ቀኝ ሲሄድ የሰጠን ትልቁ ጊፍት ሆሊ ስፒሪት ነው። ትልቁ ጊፍት መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ እኛ ህይወት ላይ መገለጥ ጀመረ ማለት አስቡት፣ ያልሆናችሁ ሳይሆን የማታስቡት ስጦታዎች ወደ ህይወታችሁ ይመጣሉ። አሜን አሜን። አሁን ለመሰላችሁ መንፈስ ቅዱስ ለኛ የተሰጠን ጊፍት ነው። አሜን። ፓፓ ኢየሱስ ያድናል። አሜን። ሄሎ አስቡት፣ እግዚአብሔር ክብሩን የጣለበት እግዚአብሔር ሁሉ ነገር እንትቶ የመጣበት አምላክ እኛን ለማዳን ሆኖ ሳለ ማዳኑን አይደለም የሰጠን፣ ማዳኑን እንዲያድን ያደረገበትን ኃይል የሆነለትን ሆሊ ስፒሪትን ነው የሰጠን። ሄሎ ለእናንተ ለድክመታችሁ ይኸውላችሁ አንድ ጸሎት ልንገራችሁ። የእናንተ ነገር ዝግትግት ካለ መንፈስ ቅዱስ ሆይ ጣልቃ ግባ በሉት። ሄሎ በተዘጋ ነገር ላይ በር መክፈት የሚችል ሰው አይደለም መንፈስ ቅዱስ። ፓፓ አሜን። እናንተን መንፈስ ቅዱስ ካልረዳ በስተቀር ወንድም ሊረዳችሁ አይችልም፣ አባት ሊረዳችሁ አይችልም፣ እናት ዘመድ ሊረዳችሁ አይችልም። የሚረዳ የሚያወጣ የሚያስሄድ ማነው ብትለኝ እመነኝ ሆሊ ስፒሪት ብቻ። አሜን። መንፈስ ቅዱስ ለዛ ነው ለቤዛነት የታተማችሁበትን ይህንን መንፈስ አታሳስቡት። ሆሊ ስፒሪት ያዝናል፣ መንፈስ ቅዱስ ያዝናል። ታውቃላችሁ ሰዎችን በንግግር ስናቆስላቸው ያዝናሉ። መንፈስ ቅዱስ በሚፈልግበት ስፍራ ካልተቀመጥን መንፈስ ቅዱስ ያዝናል። ኢየሱስ ያድናል። ዛሬ ምንድነው ሲባል የእናንተ ጉዳይ ያለው እንትና ጋር አይደለም፣ የኛ ጉዳይ ያለው የት ነው ሲባል መንፈስ ቅዱስ እጅ ላይ። ለዛ ነው ኢየሱስ በዮርዳኖስ ተጠመቀ ይልና የእግዚአብሔር መንፈስ መጣበት ይላል። እንደምን እንደ ርግብ አምሳል አይደል? እንደ ርግብ አምሳል መጣበት ካለ በኋላ እንደዚህ ይላል፣ የመጣበት መንፈስ እንደዚህ ያለው የምወደው ልጄ ይህ ነውና እርሱን ስሙታል። ሁል ጊዜ መንፈስ ቅዱስ እናንተ ህይወት ላይ ሲመጣ የሚሰሟችሁን ሰዎች ነው የሚሰጣችሁ። እናንተ ጋር መንፈስ ቅዱስ ሲመጣ አንድ ነገር ነው የሚያደርገው። ማንም ላይ ሰማ ይችላል፣ ማንም ላይ ይቀበል ይችላል። የመጀመሪያው የመንፈስ ቅዱስ ስራ አንድ ነው። እናንተ ህይወት ላይ ሲመጣ እናንተ ዙሪያ ያሉ ሰዎች እናንተ እንዲመለከቱ ያደርጋል። ሄሎ ዳዊትን አይታችሁታል። ምንም የሚሰማ ነገር የለውም፣ ማንም የሚጠጋው ነገር የለውም። ዛሬ ምንም ለሌላችሁ ሰዎች ሰበር ዜና አለ። አሜን። መንፈስ ቅዱስ አላችሁ። አሜን አሜን። ምንም የጠፋባችሁ ሰዎች ዛሬ ሰበር ዜና አለ። ከምንም ከሁሉም የሚበልጥ ማን አላችሁ? መንፈስ ቅዱስ። አሜን። መንፈስ ቅዱስ ማን? መንፈስ ቅዱስ። አሜን። ጃላቫን ታርዳ ባራዲ አላማ መንፈስ ቅዱስ መንፈስ ቅዱስ እና የሁሉ ነገራችን ቁልፉ ማን ነው ብትለኝ ሰው አይደለም። የእናንተ ነገር የተዘጋው ሰው ጋር አይደለም፣ መንፈስ ቅዱስ ነው የእኛን ነገር መክፈት የሚችለው። ይኸውላችሁ የአንድ የበር ወይም የግቢ በር ቁልፍ በሌላ ቁልፍ መከፈት ይቻላል? ለምሳሌ በቤት ቁልፍ የግቢን በር ቁልፍ መክፈት ይቻላል? አይቻልም። ለምን? ቁልፉ ስላልሆነ። የእናንተ የችግሮቻችሁ ቁልፍ ወይም እናንተ የምትፈልጉት ቁልፍ ዘመድ ጋር ሊሆን ይችላል። ወንድሜ ይከፍትልኛል፣ አባቴ ይከፍትልኛል፣ ጓደኛዬ ብላችሁ ልትጠብቁ ትችላላችሁ። እመነኝ የዛ ቁልፍ ያለው በሩ ኢየሱስ ነው። ፓፓ ኢየሱስ ደግሞ ሲሄድ እንደዚህ ብሏል፣ መንፈስ ይልክላችኋል። ያ መንፈስ ወደ እውነት ሁሉ ወደምትሄድበት ስፍራ ሁሉ ይመራችኋል ካለ እመነኝ ለነገሮቻችን የሚያስፈልገን የእግዚአብሔር መንፈስ ነው። አሜን አሜን። መንፈስ ቅዱስ ማን? መንፈስ ቅዱስ ትወዱታላችሁ? መንፈስ ቅዱስ ሻታርዳ ዲቫኒያ ኩሱ ሻዳባ ያደረሰ አሜን። ለቤዛ
በዛ ርተት የታተማችሁበትን ይህን መንፈስ ምን አትበሏት፣ አታሳዝኑት። ፊትህን ከኔ አትሰውር። አሜን ነው። አሜን። ኢየሱስ ያድናል። አሜን። መዝሙር 27:9 አንብብልኝ ይበርድ። ኢየሱስ ጌታ ነው። ከዛ በፊት እኔ 71 ላይ ያለውን አንብብላችሁ። በእርጅናዬ ዘመን አትጣለኝ፣ ጉልበቴንም ባለቀ ጊዜ አትተወኝ። በእርጅናዬ ዘመን ምን አትበለኝ፣ አትጣለኝ። ጉልበቴ ምን ባለ ጊዜ፣ ባረጀው ጊዜ ምን አትበለኝ፣ አትተወኝ፣ አትጣለኝ። ሁል ጊዜ ኢየሱስ ያድናል። በዚህ አጋጣሚ አንድ ሚስጥር ልንገራችሁ። ሰው የጣለውን ሰው ሊያነሳ ይችላል። ሰው የጣለውን እህት ወንድም ሊያነሳ ይችላል። እግዚአብሔር የጣለውን ማንም አያነሳም። ኢየሱስ ጌታ። እግዚአብሔር የጣለውን ሊያነሳ የማይችል ማንም ይችል የለም። ስለዚህ አንድ ነገር አለ። መንፈስህን ከኔ ምን አትበልብኛል፣ አትውሰድብኛል። ይኸውላችሁ የእናንተ ነገር ውበት እንዲኖረው ከፈለጋችሁ፣ የእናንተ ነገር ድምቀት እንዲኖረው ከፈለግን፣ ነገሮቻችን ያማረ እንዲሆን ከፈለግን የሆነ ነገር አይደለም የሚያስፈልገን አንድ ነገር ነው። እሱም መንፈስ ቅዱስ። እስኪ እሱም በሉ። እሱ ማን? መንፈስ ቅዱስ። እስኪ መንፈስ ቅዱስ በሉ። መንፈስ ቅዱስ ማን? ሻንዲያን በሉ። ፊትን ከኔ አትሰውር፣ ፊትን ከኔ አትሰውር። ተቆጥተም ከባሪያ ፈቀቅ አትበል፣ ተቆጥተም ከባሪያ ምን አትበል፣ ፈቀቅ አትበል። ረዳት ሁነኝ። ምን ሁነኝ? ረዳት ሁነኝ። ዋው። አትጣለኝም። የመድኃኒቴ አምላክ ሆይ አትተወኝ። የመድኃኒቴ አምላክ ሆይ ምን አትበለኝ፣ አትተወኝ። ቆይ በቃ ኢየሱስ ያድናል። አያችሁት? የእናንተ ነገር ላይ ጠረን እንዲኖረው ከፈለጋችሁ፣ የእናንተ ነገር ስኬት እንዲኖረው ከፈለጋችሁ አንድ ነገር ነው የሚያስፈልገው። መድኃኒት አምላካችሁ እግዚአብሔር ያስፈልጋችኋል። አሜን። እግዚአብሔር በሚንቀሳቀስበት በዛ ነገር ላይ ማን አለ ብትሉኝ መንፈስ ቅዱስ ነው። yes papa ሄሎ yes papa። አሁን ላይ ምድር ላይ ከምናየው ነገር አለን ብለን የምናወራው አለን ብለን የምናሳየው አንድ ነገር ነው። እሱም ማን ነው? መንፈስ ቅዱስ። አያችሁ፣ ለዛ ነው ሐዋርያቶች ላይ መንፈስ መጣባቸው ይላል የሐዋርያት ሥራ ምዕራፍ 2 ላይ። ኃይልን ከተቀበሉ በኋላ መንፈስ ቅዱስ ከመጣባቸው በኋላ የእግዚአብሔር መንፈስ ባለ 50 በተባለ ቀን በወረደባቸው በኋላ እነሱ ላይ ከወረደ በኋላ አንድ ነገር ነው የተፈጠረው። ነገስታት ፊት መቆም ቻለ፣ ኃያላን ፊት መቆም ቻለ። ከዛ በኋላ ትምህርታቸው መንፈስ ቅዱስ መሆን ጀመረ። አሜን። ለዛ ነው የሐዋርያት ሥራ ምዕራፍ 4 ላይ አንብባችኋል። ጴጥሮስን አንድ ነገር ይለዋል። ይሄ ያልተማረ ነው፣ ምንም ትምህርት ያልተማረ ነው። ሰውየው ያልተማረ ነው እያሉት ታምራት ይሆናል፣ ያልተማረ ነው እያሉት ሽቦች ይተረተራሉ። ለምን መሰላችሁ? በእናንተ ነገር ድንቅን ነገር ማድረግ የሚችለው ችሎታችሁ አይደለም፣ ወይም ብቃታችሁ አይደለም፣ ወይም የእናንተ ልምምድ አይደለም። አሜን። ታምራት ማድረግ የሚችለው የመንፈስ ቅዱስ ኃይልና የመንፈስ ቅዱስ ስልጣን በእናንተ መገለጽ ሲጀምር፣ አሜን። የመንፈስ ቅዱስ ኃይል ታውቃላችሁ። ቤኒሂምን በጣም ወደዋለሁ። ፓስተር ቤኒሂምን አይታችሁት የምታውቁ ከሆነ ፓስተር ቤኒ መንፈስ ቅዱስን ሁሉ ጊዜ ከእንቅልፉ ጠዋት ሲነሳ እንደዚህ ይላል፣ ጉድ ሞርኒንግ ሆሊ ስፒሪት ይላል። ሄሎ አሜን። ምን ጉድ ሞርኒንግ ሆሊ ስፒሪት ደስ አይልም? ሻታር ሰውን አይደለም መጀመሪያ በሰላምታ የሚጀምረው። አያችሁት? ሁሉ ነገሩ አሁን የቤኒሂምን አገልግሎት አይታችሁ የሆነ መቃጠል ውስጣችሁ አይፈጠርም? የሆነ ግለት አይፈጠርም? አው ሰውየው ገና እዚህ ቆሞ ጃኬቱን እንደዚህ ሲያደርግ ጃኬት እኮ ነው ጃኬት ሰውየው ወደዚህ ሲያደርግ ሙሉ ህዝብ ይወርዳል። ለምን? ኃይል አለው። ሁሉ ጊዜ መንፈስ ቅዱስ እናንተ ውስጥ ሲወጣ እናንተ ውስጥ ያለ የተደበቀ ይኸውላችሁ፣ ሁሉም ሰው ሲፈጠር ከእግዚአብሔር ዘንድ የተሰጠ ኃይል አለው። ከማን ዘንድ? ከእግዚአብሔር ዘንድ የተሰጠ ኃይል አለው። የመንፈስ ቅዱስ ኃይል እናንተ ውስጥ ሲመጣ ያንን ኃይል ያወጣዋል፣ ያንን ኃይል ያደምቋል፣ ያንን ኃይል ያገልነዋል። ሄሎ ኢየሱስ ያድናል። አሜን። በሚመጣው ዘመን ደግሞ መንፈስ ቅዱስ በእኛ ይነድ ፓራዲያኖስ። አሜን። እኔ ምን እንደሚናፍቀኝ ልንገራችሁ። መንፈስ ቅዱስ እናንተ ህይወት ላይ ሲመጣ በሽተኛን በኢየሱስ ስም አትሉ፣ በሽተኛን እንደዚህ አትሉ። መንፈስ ቅዱስ በመጣልበት ስፍራ ጥላቅ መፈወስ ሊጀምር ይችላል። ታርታኒያ አሜን። ጥላቅ ታምራት ማለት ይኸው። ለዛ ጴጥሮስ ማለፍ በጀመሩ ጊዜ እነ ጴጥሮስ አልፈው ሲሄዱ አንድ ታምራት ተፈጠረ ይላል። ምን ተፈጠረ ስትሉኝ የነ ጴጥሮስ ጥላቸው መፈወስ ጀመረ። ታርታኒያ ጥላቸው ነው እንዲህ ብለህ ስትገርም ጳውሎስ ይላል በጨርቁን እየቆረጠ ይሰጥ ነበር። አስበው ከዚህ እዛ የሆነ ሆስፒታል ለታመመ ሰው ጨርቅን ቆርጠ ሰጠ፣ በጨርቅ ላይ መንፈስ ቅዱስ መፈወስ ሲጀምር ዋሊፋኒያ መንፈስ ቅዱስ እጅ ጭነህ ምናምን አይደለም።
መንፈስ ቅዱስ አንተ ህይወት ላይ መገለጽ ሲጀምር፣ መንፈስ ቅዱስ በእኛ ህይወት መስራት ሲጀምር፣ መንፈስ ቅዱስ ራሱን በእኛ መግለጽ ሲጀምር የኛ ማንነት ጸጥ ይላል። መንቀሳቀስ የሚጀምረው የሱ ማንነት። አሜን። የማን ማንነት? የመንፈስ ቅዱስ። አሜን። እስኪ መንፈስ ቅዱስ መንፈስ ቅዱስ ማን? አጃባራዳ እስኪ መንፈስ ቅዱስ መንፈስ ቅዱስ። አስባችሁታል? ጴጥሮስ እኮ አሳ የሚያጠምድ ሰው ነው። ምንም መማር ፊደል የማያውቅ ሰውዬ ነው። መጣና አንድ ነገር አለ፣ ኢየሱስ ያድናል። አላነበብኩትም እንዳይሉት የሐዋርያት ሥራ ምዕራፍ ላይ አንድ ይላል፣ በኢዩኤል ላይ የተጻፈው የትንቢት ቃል ይፈጸም ዘንድ ብሎ ሰውዬው መጥቀስ ጀመረ። yes papa እናንተ ህይወት ላይ መንፈስ ቅዱስ ሲመጣ የማታውቁትን ሚስጥር መንገድ ይጀምራል። የማታውቁትን ሚስጥራትን መግለጥ ይጀምራል። የተገለጠው ሚስጥር ልትሰውሩ አትችልም፣ ልትሸሽጉ አትችልም። yes papa ለምን? የመንፈስ ቅዱስ አሜን። yes እዚህ ዘመን የሁላችሁ የሚያስፈልገን መንፈስ ቅዱስ ነው። አሜን አሜን አሜን። ኢየሱስ ያድናል። አሜን። አንድ ኢትዮጵያ ውስጥ አይ ቲንክ በ1990 ወደ ጌታ ሄደው አለምነህ ጀንበርን የሚያውቅ ሰው ሊኖር ይችላል። እና አለምነህ ጀንበር ያስቀኛል። ቪዲዮዎችን አየዋለሁ ዩቲዩብ ላይ ምናምንና የአለምነህ ጀንበርን ቪዲዮን ሳይ የሚደንቀኝ አንድ ነገር ነው። አለምነህ ጀንበር እዛ ሆኖ ከኋላ ሰዎችን አየር ላይ እየተራመዳችሁ ነው ሲሉ ይመጣሉ። ሃው መንፈስ ቅዱስ አለምነህ ጀንበር አይ ቲንክ ደብረ ብርሃን ሙሉ ወንጌል ቸርች አለች፣ ሄዶ የሚያውቅ ሰው ካለ እና ደብረ ብርሃን ባለፈው ለወንጌል ስርጭት በሄድኩ ጊዜ እሱ መጀመሪያ የተነሳው ከደብረ ብርሃን ስለነበር ሙሉ ወንጌል ቸርች ስለነበር እየጠየቅን ምን አይነት ቸርች ነው ምናምን የሚለውን ነገር ከልጆች እየሰማን አንድ ነገር አለ። አለምነህ ጀንበር አለ ቡና የሚጠጡ ሰዎች ጋር መጥቶ ተቀምጧል። ለአለምነህ ጀንበር ሳይፈቅድ ሰው ቡና ይዞ ከመጣ ይላል ከነ ቡናው ይገለበጣል። አለምነህ ጀንበር ጋር እንደዚህ ምግብ አመጣለት እጁን እሱ እንዲዘረጋ ማለት አልነካም እኮ እጁን እንዲህ ሲዘረጋ አንተ አክርባቶ ትሰራል። ሃው ለምን ሲባል ሰውየው ውስጥ ያለው መንፈስ የማይለመድ ነው። አሜን። ሰውየው ጋር ውስጤ ቅናት በለኝ አልኳችሁ። ክላስ እያስተማረ አለምነህ ጀንበር አሉ 9 እና 10 የሚማሩበት አሁን 11 ምናምን የሚማሩበት ደብረ ብርሃን እሱ እዚህኛው ክላስ እያስተማረ አሉ 4ኛው ክላስ ላይ አጋንንት ይጮሃል እና አለምነህ ጀንበር ገና ግቢ ሲገባ ግቢ ውስጥ ያለው አየሩ ሊቀየርና አጋንንቶች ጠብ ማለት ይጀምራሉ። ሰውየው ገና የትምህርት ቤት ግቢ ሲገባ ግቢ ውስጥ አጋንንት መውደቅ ጀመረ። ሰውየው አይደለም እየተንቀሳቀሰ ያለው መንፈስ ቅዱስ ነው። መንፈስ ቅዱስ ነው። ወይኔ ምን አይነት ነው መንፈስ ቅዱስ በእናታችሁ! ራስታ ቬሬዲ ያላማንዳይ አስባችሁታል? መንፈስ ቅዱስ ራሱ መስራት ከጀመረ ይገርመኛል። አለምነህ ጀንበር እስክሪፕቶ መሬት ላይ ጥሎ አንሳ ሲል ሰው ያነሳ። ያ ኢየሱስ ዛሬ የሚሰራ አሜን አምናለሁ በእኛ ይገለጣል። አሜን። አይርባችሁ? ይሄ ክብር ሲገለጥ ማየት አይናፍቃችሁ? ምን አይነት ክብር ቢሆን ነው ሰውየው የተሸከመው? ምን አይነት ቅድስና ነው? ምን አይነት መለየት ነው? ምን አይነት ከክርስቶስ ጋር መጣበቅ ነው? ይላል አስባችሁታል? ሰውየው እስክሪፕቶ ጥሎ ሰው ማንሳት ካልቻለ ምን አመልከው እሱን እግዚአብሔርን ነው አይደል? እመኑኝ በእኛ ይገለጣል። አሜን። እግዚአብሔርን እኮ እንምላችሁ። አለምነህ ሽሮ ሜዳ ሙሉ ወንጌል መካነ ኢየሱስ መጥቶ አገልግሎ ያውቃልና አለምነህ ጀንበር ይኸውላችሁ መንፈስ ቅዱስ የሚለው ሪቫይቫል በእናንተ ህይወት እንዲመጣ ስለምፈልግ ነው ማወራችሁ። አለምነህ ጀንበር አስቡት፣ ቸርቹ እዚህ ጋር ሆኖ አለምነህ ጀንበር መድረክ ላይ ሲቆም እዛ አደባባዩ ጋር አጋንንት ይወድቃል። አጋንንቱን ከአደባባዩ ተሸክሞ የሚያወጡት ፖሊሶች ናቸው። ሄሎ ማን? መንፈስ ቅዱስ። ሰውየው ከራሱ አልፎ ከተማን የሚፈውስ ነገር አለ። ደብረ ብርሃን ላይ አይታችሁ ታውቃላችሁ? ግጭት እስካሁን ድረስ ቢበዛ 1 ሰዓት አይቆይም። ግጭት ተፈጠረ ከተባለ ረጅም ሰዓት አይቆይም። እና ሰውየው ከዚህ በፊት አንድ ጸሎት ጸልዩዋል አሉ። ደብረ ብርሃን የሚባል ከተማ ላይ ጸብ እንዳይቆይ ጸልያለሁ ብሎ ጸልዩዋል አሉ ስንጠይቃቸው። እና ደብረ ብርሃን ላይ ሙሉ ጦርነት ተነስቶ ቢበዛ አሉ ለ1 ሰዓት ለ2 ሰዓት ነው በር ምን ዘጋዋል። ከዛ በላይ ዘግተን አናውቅም። እኔ ደነቀኝ። ሰውየው እኮ የለም እኮ ሞቷል፣ ሄዷል። ጸሎቱ እስካሁን ይሰራል። አስባችሁታል? ከመሞቱ በፊት ሰውየው ከዛሬ አስቡት በ1990 አለምነህ ጀንበር ሞተ ብላችሁ ከ1990 በኋላ ዛሬ ያለውን ዓመት አስቡት። ኢየሱስ ጌታ ነው። ያንን ሁሉ ዓመት ግን ሰውየው የጸለያ ጸሎት ከተማው ላይ ትሰራለች።
አሁን ላይ መንፈስ ቅዱስን ተደግፈን መንፈስ ቅዱስን ብለን ከመንፈስ ቅዱስ ጎን ሆነን የመንፈስ ቅዱስ ጥገኛ ሆነን ብንነሳ እመኑኝ ጥቅም አይደለም ይታየን። የሆነ ነገራችን ወደኛ ማድረግ አንጀምርም። ሁሉ ነገራችን ወደ መንፈስ ቅዱስ። አሜን። ኢየሱስ ያድናል። ሰሞኑን ሽሮ ሜዳ በማገለግልበት አንድ ነገር ተፈጠረ። አንድ ሰው መጣና ለምን ቸርች በጣም እንዲወጣ ምናምን በገንዘብ ሰው እንዲረዳ ዘይት አትሸጥም አለ። ዘይት አትሸጥም አለ። ሌላ የምትለው አለ ስለው ዋሽታለኝ። እሺ አልኩኝና እሑድ ፕሮግራም ላይ እጠብቅሃለሁና አልኩት። አሜን። እሑድ ፕሮግራም ላይ ሲመጣ አንድ ነገር አልኩት። እኛ ቸርች ስትመጣ አልኩ ዘይትም አይሸጥም ውሃም አይሸጥም። ይሄ የኔ መፍትሄ ሃው ለምን መሰለ? ራእይን የሰጠ እግዚአብሔር እመኔን ትግል ሊኖረው ይችላል፣ ቻሌንጅ ሊኖረው ይችላል። መንፈስ ቅዱስን ከተደገፍከው የመንፈስ ቅዱስ ጥገኛ ከሆንኩ እመኔን ያወጣሃል። አሜን። አልሽጥም። አሜን። እግዚአብሔር ምስክሬ አልሽጥም። አሜን። ሃው ለምን መሰለ? የሚደግፈኝ መንፈስ ቅዱስ። መንፈስ ቅዱስን በሁኔታዎች አልቸበቸበውም፣ በሁኔታዎች አልሸቅጠውም። እመኔኝ ኢትዮጵያ ውስጥ ያለ ግብስብስ መንፈስ እግዚአብሔር በእኔ መጥቷል። አሜን። እግዚአብሔር ምስክሬ አልሽጡም። ቢኮዝ እኔ ከዘፍጥረት እስከ ራዕይ ዘይት ሲሸጥ አላየሁም። በዘይት ጸልዩ እንጂ ሲሸጥ አላየሁም። ውሃም ሲሸጡ አላየሁም። ከቃሉ ውጭ አላደርግም። በቃ እግዚአብሔር ምስክሬ አሜን ነው። ያለኝን የሌለኝን አቅሜን ተማጥቼ ጸልዬ እንትን ብዬ በሮች እንዲከፈቱ አደርጋለሁ እንጂ ሽጬ አይሆንም። አሜን ነው። እኔ ሳገለግል ዘይት አይሸጥም፣ ሽንኩርት አይሸጥም፣ በርበሬ ምናምን አይሸጥም፣ ጨውም አይሸጥም። ጸልየን ግን እንሰጣለን። የሚሸጡ ሰዎች ምን ትላለህ ብትለኝ እነሱ በተገለጠላቸው ልክ ይሄዱ፣ እኔም በተገለጠልኝ። አረ መንፈስ ቅዱስ ጸጋ ልዩ ልዩ ነው ይላል። አሜን። አልሸጡም፣ በቃ አልሸጡም። እኔ እግዚአብሔር ካልገለጠኝ አልሸጥም። ሽጥ የሚለኝ ሰውየውን እግዚአብሔር ደግሞ ይባርከዋል። አሜን። እዛ እሑድና ብዬ ማስታወቂያውን ስናገር ግራ ገባው። ትላንት እሺ ብሎኝ ዛሬ ዘይት በርበሬ ሽንኩርት ምን አይሸጥም አለ። አይሸጥም። እስቲ አዎ አይሸጥም። አይሸጥም። ኢየሱስ ጌታ አልሸጥም። አስቡት፣ ሐዋርያቶች ልብሳቸው ላይ መንፈስ ቅዱስ መስራት ከቻለ፣ ጥላቸው መፈወስ ከቻለ፣ ይልቁንስ አሁን እኔ ባለውበት ዘመን የመጨረሻው ዘመን በቀረበበት በዚህ ሲዝን እመነኝ አብልጦ መንፈስ ቅዱስን ይገልጠዋል። አሜን አሜን አሜን። ኢየሱስ አብልጦ መንፈስ ቅዱስን በእኔ ይገልጠዋል። አሜን። አብልጦ ይገልጠዋል። አሜን። ኢየሱስ ያድናል። እና ይደንቀኛል ሁሉ ጊዜ ጳውሎስ ሲባል አስበው እፉኝት አራገፈ ሲል ለኔ ቀላል አይሆንብኝም። ለምን? መንፈስ ቅዱስ አብሮ ስላለ የተነደፈበት ቫይረስ መርዙ ወደ ውስጥ መግባት አይችልም። ለምን መሰላችሁ? መንፈስ ቅዱስ አብሯችሁ ከኖረ እመነኝ የሚወረወርባችሁ ፍላጻ የሚወረወርባችሁ ቀስት ሊገላችሁ የተደረገው ነገር መግደል አይችልም። ሃው ለምዶ ማይገለው ሲባል መንፈስ ቅዱስ። አሜን። ሻላ ምን መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ ጌታ ትንሽ ጊዜ ጠብቁ፣ እንጸልያለን። ይኸው አልሰማችሁ? ውሃ በነጻ ጸልየን ስንሰጥ መካኖች መንታ ወለዱ ይሉኛል። እኔ ይደንቀኛል። አሜን እላለሁ። ወለድ ከዊልቸር ሰው ተነሳ በውሃ። አዎ በውሃ አሜን። ሻላ ውሃውን መስጠት አይደለም ይገባኝ። ውሃውን ስሰጥ ዘፍጥረት ላይ የተጻፈ የእግዚአብሔር ቃል ይገባኛል። ዘፍጥረት ላይ እንደዚህ የሚል ቃል አለ፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበረ ማለት። የእግዚአብሔር መንፈስ በውሃ ላይ ሰፈፈ ማለት ሚሰራው መንፈስ ቅዱስ እንጂ እኔ አይደለሁም። መንፈስ ቅዱስ ሆይ በሉት። መንፈስ ቅዱስ ሆይ በምትሰራበት ቀን በሉት። በምትሰራበት ቀን ገንዘብ አድርገኝ። ገንዘብ አድርገኝ። ምን አድርገኝ? ገንዘብ አድርገኝ። ኢየሱስ ጌታ። እሱ በሚሰራበት ቀን ምን ሆነለት? ገንዘብ ሆነለት። ለመንፈስ ቅዱስ የወደደውን ይስራበት። መንፈስ ቅዱስ በጽድቅ አገልግል፣ በታማኝነት አገልግል። ከዛ በኋላ የሚያስቸግር ካለ ህዝቡን በግልጽ መጠየቅ ነው። እኔ ማምነው እንደዛ ነው። በቃ ከጎን ቁምቁ ነው አለቀ። ጳውሎስ ጴጥሮስ እንደዛ አይደል ያደረገው? አንቷል መሬት ሽጦ ምን ብሎ አንቷል። ኢየሱስ ጌታ። አልቸበችቡም። አገልግሎቴ አይቆምም እንጂ ያቆማል ቢሉኝ አላቆምም እንጂ እኔ እግዚአብሔር ምስክሬ አልቸበችብም። ምን አልልም፣ አልቸበችብም። እስቲ አልቸበችብም በል። ጌታም እኮ ነው የምላችሁ።
ይህንን ግብስብስ መንፈስ እግዚአብሔር በእኛ ይምታው። መንፈስ ቅዱስ አሜን። እሺ መንፈስ ቅዱስ በሉ። መንፈስ ቅዱስ እወድሃለሁ። እወድሃለሁ። አስባችሁታል? እግዚአብሔር አምላክ በቀራኒው መስቀል ላይ ሲውልልህ፣ ሲሰቀይልህ፣ ሲገረፍልህ የሰጠ ስጦታ ቁስል አይደለም፣ መንፈስ ቅዱስን ነው። ያንን መንፈስ ነው እንድትሸከመው ያደረገ። ያ መንፈስ ምን ያደርጋል ስትለኝ፣ ስልጣንን ይሰጣል። አሜን። ሄሎ አሜን አሜን። ጌታ እኔ አሁን ዘይት ምናምን የሚሸጡትን ትቃወማለህ ብትለኝ አልቃወማቸው። እግዚአብሔር እየሰራበት ነው። አዎ እየሰራበት ነው። እኔ ግን አላደርግም። አሜን። ሽጭም አልሸጥምም። ኢየሱስ ያድናል። እስቲ አልሸጥምም ብሎ ጌታን እኮ ነው የምላችሁ። አሜን። ብዙ ጊዜ አይታችሁ ታውቃላችሁ። ወንጌል ስንሰብክ ሰማለሁኝ። እኔ ጀማ ስብከት ብዙ ጊዜ ይሰብካሉና ቲክቶክ ላይ ሄዳችሁ ማየት ትችላላችሁ። ስሰብክ ሰዎች አንድ ነገር ይላሉ። ለገንዘብ ብላችሁ ነው እናንተ ጴንጤ ሆናችሁት ይላሉ። ለምን መሰላችሁ? ውሃው ሲሸጥ ያዩ ሰዎች ናቸው። ዘይቱ ሲሸጥ ያዩ ሰዎች ናቸው። ጨው ሲሸጥ ያዩ ሰዎች ናቸው። አያችሁ፣ ጳውሎስ ለዛ ነው የእናንተ አገልግሎት ለሰዎች መሰናከያ እንዳይሆን ይላል። አረ ስንት ነፍስ ይሁን በዘይትና በውሃ ምክንያት መዳን ያለበት ሳይድን ይቀር። ኢየሱስ ጌታ ነው። በእኛ ጊዜ ግን ይቀራል። አምናለሁ። እኛ ስናልፍ መንፈስ ቅዱስ ይቀድመናል። በምንንቀሳቀስበት ጊዜ መንፈስ ቅዱስ ትውልድን ሊያድን፣ መንፈስ ቅዱስ ልጁን በመካከላችን ሊገልጠው አልፎ ይሄዳል። ሲ መንፈስ ቅዱስ ዋው! የሞተ የሚነሳው ታውቃላችሁ በእኛ ብርታት አይደለም። እኔ በትንሿ በዚች እድሜ ኢየሱስ ያድናል። አይ ቲንክ ቸርች ሽሮ ሜዳ ላይ ወደ 2 ዓመት ባገለገልኳትበት ጊዜ ያው እግዚአብሔር ፊት ብዙ ሰዎች አሉ። ማስታወቂያም በብዙ ዩቲዩብ ላይ ተለቋል አተለቀቀማ እና በብዙ ነገሮች ላይ ገብታችሁ ማለት ቲክቶክ ላይ ምናምን ልታዩ ትችላላችሁና ከጴጥሮስ ሆስፒታል የሞተ ሬሳ በሶፍት ተጠቅጥቆ ምናምን መጥቶ ጸልዬ ተነስቶ ሄዶ ያውቃል። ሲነሳ አንድ ነገር ይገባኛል፣ እንደማልችል ስነሳ እሱ በኔ ቻለ እንጂ እኔ በሱ አሜን አሜን። እግዚአብሔር አምና አይ ቲንክ ወደ 7 ሰው ሲነሳ የኔ እጅ የለበትም። በእነዚህ በሙታኖች መካከል በተነሱበት መካከል ማን ያለው ካልከኝ መንፈስ ቅዱስ አሜን። ለሞተ ምንን የሚሰጥ ህይወትን የሚሰጥ ለሞተ ምንን ህይወትን የሚሰጥ ሰው አይደለም፣ መንፈስ ቅዱስ ነው። ለእናንተ ለደከመባችሁ ነገር፣ ለእናንተ አልከፈት ላላችሁ ነገር፣ አልሰራ ላላችሁ ነገር እመነኝ፣ ሰው ሊከፍተው አይችልም። ሁኔታ ሊከፍተው አይችልም። ዘመድ ሊከፍተው አይችልም። የሚከፍትላችሁ አንድ ነው፣ እሱ መንፈስ ቅዱስ አሜን። ያልተለመደ አገልግሎት ማገልገል አትፈልጉ? ማንም ሊለምደው የማይችል ማንም ሊያውቀው የማይችል ሰዎች ሊገምቱት የማይችሉት አገልግሎት እንዲመጣ ከፈለግን የመንፈስ ቅዱስ ኃይል ያስፈልገናል። አሜን። የማን ኃይል? የመንፈስ ቅዱስ ኃይል። አሜን። ዳዊት እንደዚህ አለ፣ ቅዱሱን መንፈስን ከኔ አትውሰድብኝ አለ። ዳዊት ቅዱሱን መንፈስን ከኔ አትውሰድብኝ ሲል አንድ ነገር ገብቶታል። ያ መንፈስ ባይረዳው ኖሮ፣ ያ መንፈስ ባያቆመው ኖሮ ጎልያድን መጣል አይችልም። አያችሁ፣ እናንተ አጠገብ ሊገሏችሁ የፈለጓችሁ ሊያጠፋ የተዘረጉ ወጥመዶች ሁሉ ከአጠገባችሁ የተበታተኑት ኃይል ስላላችሁ አይደለም፣ ማምለጥ ስለቻላችሁት አይደለም፣ መንፈስ ቅዱስ ረዳት ስለሆናችሁ። አሜን አሜን። የሚረዳኝ የለምና አትተውኝ። ኢየሱስ ያድናል። አያችሁ፣ ሰው በሌለበት ጊዜ ሰው ይሆንላችኋል። ዘመድ በሌለበት ጊዜ ዘመድ ነው እሱ። አጋዥ በሌለበት ጊዜ አጋዥ ነው መንፈስ ቅዱስ። አቅም በሌለበት ሰዓት፣ በደከመ ተስፋ በቆረጥከው አልቻልኩም እኮ ብለህ በተቀመጥክበት በዚያን ቀን መንፈስ ቅዱስ ኃይል ነው። አሜን። ዋው! ቅዱሱን መንፈስን ትውሰድብኝ። ቅዱሱን መንፈስን ቅዱሱ መንፈስን ዋው! ቅዱሱን ራሻ ፓራዳይ ካፓራዶስቴ ምን ቅዱሱን መንፈስን አያችሁት? ለዛ ነው የእግዚአብሔር መንፈስ ባለበት በዚህ አርነት አለ ይላል። መንፈስ ቅዱስ ባለበት ሽፍተት የለም። መንፈስ ቅዱስ ባለበት ውድቀት የለም። መንፈስ ቅዱስ ባለበት ስፍራ ማቆም የሚባል አይደለም ያለው። ወደፊት መሄድ አለ፣ ወደፊት መቅደም አለ። ኢየሱስ ያድናል። የወደቀ የመሰለን ማንሳት የሚችለው መንፈስ ቅዱስ እንጂ አሜን።
ታውቃላችሁ እኔ የሰው ጥገኛ አይደለም፣ የመንፈስ ቅዱስ ጥገኛ ነኝ። እኔ የመንፈስ ቅዱስ ጥገኛ ነኝ። ሁሉ ጊዜ ስጸልይ አንድ ነገር እለዋለሁ፣ መንፈስ ቅዱስ ያንተ ጥገኛ ነኝ። አሜን እለዋለሁ፣ መንፈስ ቅዱስ ያንተ ጥገኛ ነኝ። አሜን። ታውቃላችሁ የሰው ጥገኛ ከሆናችሁ ሰው የሆነ ሳለ አውርቶ ይጥላችኋል። እናንተ የመቆማችሁ ሚስጥር ኃይል ስላላችሁ አይደለም፣ አቅም ስላላችሁ አይደለም። የእግዚአብሔር እጅ አብሯችሁ ካልሆነ፣ መንፈስ ቅዱስ አብሯችሁ ካልሆነ ማንም እናንተ አጠገብ መቆም አይችልም። ኢየሱስ ባባ ማንም ነው የምላችሁ። ታውቃላችሁ ኢየሱስ ሉቃስ ላይ ስታነቡ ጴጥሮስ እንደዚህ አለ። እነ ጴጥሮስን ሰበሰባቸውና ሊሄዱ ሲል እንደዚህ አለ፣ ማንም ሊከተለኝ ቢወዳል መጀመሪያ እኔን ለመከተል ከፈለክ አለ ራስህን ካዳል ይለው። አየህ መንፈስ ቅዱስ እናንተ ጋር ሲመጣ የምትወዱትን ነገር ያስክዳችኋል፣ የምትፈልጉትን ነገር ያስክዳችኋል። ቢኮዝ የይውላችሁ መንፈስ ቅዱስ ያለው ሰው ችግሩን ሰው ጋር አይደለም የሚረሳው። መንፈስ ቅዱስ ያለው ሰው ሐዘኑን ለሰው አይደለም የሚያወራው፣ ሚስጥሩን ለሰው አይደለም የሚያወራው። መንፈስ ቅዱስ ብሎ ማውራት ሲጀምር ሐዘኑን ይረሳዋል። አሜን። መንፈስ ቅዱስ ብሎ መናገር ሲጀምር ጭንቀቱን ይረሳዋል። አሜን። አዎ መንፈስ ቅዱስ አሜን አሜን። አስባችሁ ታውቃላችሁ? ሬሻ ፓራዳባያ ሁሉ ነገሮቻችሁን መርሳት የምትችሉበት አንድ ቦታ አለ። የእናንተን ሸክም ማቅለል የሚችል አንድ አካል አለ። ጭንቀትን የሚያስረሳ አንድ ነገር አለ። መንፈስ ቅዱስ። አሜን። መንፈስ ቅዱስ መንፈስ ቅዱስ ታውቃላችሁ? መንፈስ ቅዱስ የሆነ በትን ምናምን ተገልጦ የሚያልፍ ነገር አይደለም። መንፈስ ቅዱስ እሱ ራሱ አምላክ ነው። መንፈስ ቅዱስ እሱ ማን ነው? አምላክ ነው። አሜን። አምላክ መንፈስ ቅዱስ ምንድነው? እሱ አምላክ ነው። መለኮት ነው እሱ። ሄሎ መንፈስ ቅዱስ ራባሻዳይ ኤሌ ብራዳባሻዳ አስባችሁታል? ብዙ ጊዜ ሰዎች መንፈስ ቅዱስን በንፋስ መልክ በእንትን መልክ ብቻ ገልጸውት ነው የሚተውት። ነው አይደለም። መንፈስ ቅዱስ እሱ ምንድነው? አምላክ። እሺ መንፈስ ቅዱስ አምላክ ነው። አምላክ ነው። ሬባራዳሽ አዎ መንፈስ ቅዱስ በልዩ ልዩ መልክ ሊገለጥ ይችላል። በልዩ ሁኔታ ሊገለጥ ይችላል። እሱ ግን እመኑኝ መንፈስ ቅዱስ እሱ ራሱ መለኮት ነው። እሱ ራሱ አምላክ ነው። ዋው ኢየሱስ ያድናል። ራዳ ባሻ ከታይዳ መንፈስ ቅዱስ ታውቃላችሁ? ምድር ላይ ያለን ታሪክና ታምራት መቀየር የሚችል ሰው አይደለም። ማን ነው? መንፈስ ቅዱስ። እሺ መንፈስ ቅዱስ። የማትችሉት ነገር አለ፣ አልንቀሳቀስ ያለላችሁ ነገር አለ። አንድን ነገር ዘመድ አድርጉ፣ መንፈስ ቅዱስን። አንድን ነገር ወዳጃችሁ አድርጉ፣ መንፈስ ቅዱስን። አንድን ነገር አባት፣ እናት፣ ጓደኛችሁ አድርጉ፣ መንፈስ ቅዱስ። ታውቃላችሁ የረጅም ጊዜ ጸሎቴ አንድ ነገር ነበር። ያለኝን ነገር በሙሉ ውሰደው፣ ግን አንድ ነገር አታድርግብኝ እለዋለሁ። እምወደውን መንፈስን ቅዱሱን መንፈስን ከኔ አትውሰድብኝ። ያለኝ ለዮሐንስ አለ የምትለውን ነገር በሙሉ ውሰደው፣ ቅዱሱን መንፈስ ግን ከኔ። ታውቃላችሁ የውድቀቴ የድክመቴ የመሞቻዬ የመጀመሪያ ቀን ቅዱሱ መንፈስ ከኔ የራቀ ጊዜ ነው። የሰው ልጅ ታውቃላችሁ ሲፈጠር የህይወት እስትንፋስ ነው የገባው። ያ ህይወት መንፈስ ቅዱስ ነው። ያ ህይወት ራሱ ክርስቶስ ነው። አሜን። ህይወት ተገለጠ፣ አይተነማል። ይበላኛል። ዮሐንስ መልእክት ምዕራፍ 1 ላይ ያለ ቃል ሳነብ ያመኛል። መች ነው በኔ ላለው መች ነው? ዮሐንስ እንደዚህ ያለ ያየነውን አለ፣ የሰማነውን ብሎ አይተነዋል አለ። ከዛ ሰምተነዋል አለ፣ ከዛ በእጆቻችን ዳሰነዋል አለ። ማንን የዳሰሳችሁ ስትሉት ኢየሱስ እግዚአብሔር። ዮሐንስ መልእክት ምዕራፍ 1 ስታነቡ ይደንቀኛል። ያየኑን የሰማኑን በእጆቻችን የዳሰስን ያንን እንመሰክርላችኋለን ይላል። የቱ? መንፈስ ቅዱስ ይዳሰሳል። አዎ። መንካት ይችላል። አዎ።
እዚህ መንፈስ ቅዱስ ለምድራችን እመኑ የሚያስፈልገው መንፈስ ቅዱስ ነው። ለኢትዮጵያ የሚያስፈልጋት ማን ነው ብትሉኝ መንፈስ ቅዱስ። ቫራዳ ባሻዳይ አዎ የተዘጋጋብን ነገር ሊኖር ይችላል። ተስፋ የሚያስቆርጥ ነገር ሊኖር ይችላል። ነገር የሚለወጥ ላይመስላችሁ ይችላል። ግን የሚለውጠው መንፈስ ቅዱስ ሲመጣ ነው። ዋው ይችላል። ኢየሱስ ጌታ ነው። መንፈስ ቅዱስ ማን? መንፈስ ቅዱስ። እምወደው መንፈስ ቅዱስ ነው። ኢየሱስ መንፈስ ቅዱስ እናት በሌለ ጊዜ የሚያጽናናችሁ ነው። አባት በሌለ ጊዜ አጽናኝ ነው። ለዛ ነው ኢየሱስ አጽናኙ መንፈሴን እልክላችኋለሁ አለ። አጽናኙ መንፈስ ታውቃለህ፣ ሲከፋ ሲያሳዝንህ፣ ተስፋ ስትቆርጥ ለካስ እንደ ሰው መጥቶ ያጽናናሃል። ማንም የለኝም እኮ ዘመድ የለኝም ወዳጅ የለኝም ስትል መንፈስ ቅዱስ ይመጣና አይዞህ ልጄ እኔ ካንተ ጋር ነኝ፣ አይዞህ እኔ አለሁልህ። ዋው! ማንም በሌለበት ጊዜ ወዳጅ። መንፈስ ቅዱስ የክፉ ቀን ወዳጃችን ነው። የጭንቅ ቀን ሻባራ ደባስ አስታውሳለሁ። አንዴ ምን ወንጌል ቸርች አዳር ነበርና ከዛሬ ስንት ዓመት በፊት እንደሆነ ትንሽ አላስታውሱም። አዳር ፕሮግራም ላይ አንዲት ልጅ ስልክ ሰረቀ ብላ በልጆች አስደበደበችኝ። ኢየሱስ ያድናል። ከተደበደብኩ በኋላ እስር ቤት ገባን፣ ታሰርን ምናምን ነገር ትንሽ ቆስዬ ምናምን ነበርና በሌላኛው ቀን ለ8 ሆኖ ከበቡ። ኢየሱስ ያድናል። እና እኔ አጠገባ አንድ ዮናስ የሚባል ልጅ ነበር። ከበቡኝ። ትዝ አንድ ነገር አለኝ። መጽሐፍ ቅዱስ ላይ ኤልሳም ይላል ሊገሉትን የመጣውን ወደ ንጉሱ ይዟቸው ሄደ ይላል። እና ትዝ ሲለኝ መንፈስ ቅዱስ የኔ ወዳጅ አንተ አይደለህ አልኩ። እናንተ አንተ አይደለህ? እነዚህ ሰዎች ሊገሉኝ መጥተዋል። ፈቃድ ከሆነ አሳልፈ ስጠኝ፣ ፈቃድ ካልሆነ አስመልጠኝ አልኩ። ከዛ አጠገቤ ያለው ልጅ በቃ ዛሬ አልቆልናል፣ በቃ አይለቁንም፣ ይገሉናል አለ። ያው እግዚአብሔር ምስክሬ መንፈስ ቅዱስ አብሮን ካለ የፀጉራችን ጫፍ አይነካም አልኩ። ኢየሱስ ያድናል። እና ልጆቹ በጣም ዱርዬ ናቸው፣ አረመኔ ናቸው። እየሄድን ለምን እንደከፈቱልን አላቅም። ክብ ሰርተው ነበር፣ ዘግቶብን የነበረውን መንገድ ከፈቱና አልፈን ሄድን። አልፈን ከሄድን ከትንሽ ራቅ ካልን በኋላ የት ሄደ? አንድ ነገር ገባኝ። ከራቅም በኋላ መንፈስ ቅዱስ ውር አድርጓቸው። አየህ፣ ለዛ ነው እግዚአብሔር ቃል ሲናገር እንደ አይኑ ብሌን አሜን። መንፈስ ቅዱስ የሚሳሳላችሁ እንደ እንትን አይደለም፣ እንደ አይኑ ብሌን አሜን። እግዚአብሔርን አሁንም ድረስ መንገድ ላይ ሲያገኙኝ ክፉ ሰው ነው ይሉኛል። አይደለሁም፣ በደሙ ሸፈነኝ። አሜን። ኢየሱስ ያድናል። እና መንፈስ ቅዱስን እወደዋለሁ። መንፈስ ቅዱስ የክፉ ቀን ወዳጅ ነው። አስባችሁ ታውቃላችሁ? በቃ የኔ ነገር ጨልሟል፣ ተስፋ የለኝም፣ እሞታለሁ ብላችሁ ስትሉ መንፈስ ቅዱስ ያጽናናችኋል። ከአንድም 3-4 ድሮ አገልግሎት የሚባል ውስጥ አልገባም። በቃ ብዙ ጊዜ አጠገቤ ሚኪ ስላለ ያውቃል። እኔ ከዚህ በኋላ ማገልገል አልፈልግም፣ በቃ የኔ ዘመን አብቅቷል ብዬ ወጥቼ ሄዳለሁ። ሄጄ ልክ ስመለስ አንድ ሰው ይልክልኝና ልጄ ባንተ ብዙዎችን አድናለሁ ይለኛል። በኔ ይላል። ለካስ መንፈስ ቅዱስ እያጽናናኝ ነው እንጂ ማዳኑን እየነገረኝ አይደለም። በሱ ላይ ያለኝ እምነቴ እንዳይደክም፣ በሱ ላይ ያለኝ መተማመኔ ተስፋ እንዳያጣ እንደዚህ ይላል፣ ልጄ ባንተ ተከማል። የለም እኮ ምንም ነገር ዜሮ ነው፣ ምንም ነገር የለም። ዛሬ እንደዚህ የሚሆን አይመስልም። የምድረ በዳ ጓደኛ፣ በምድረ በዳ ተናግሮ የሚያለመልም መንፈስ ቅዱስ ብቻ ነው። እግዚአብሔር ምስክሬ ነው። ከኔ ጋር አብዞ ረጅም ጊዜ ሚኪ ያውቃል። የሆነ ሰዓት መከላከያ ለመሄድ ውጤት መጥቶ ምናምን ይሄ ምርመራ መጥቶ ነገ ጠዋት ለመሄድ ውጤቴን ልሄድ ስል እኔ አንድ ነገር ነው፣ ትምህርት ቤት ከብዶኝ ምናምን ስለነበር እኔ ወድቄ ያለው። ስለዚህ ያለኝ አማራጭ መከላከያ መሄድ ነው። እንደው ህልሜም በዛው ይሳካልኛል፣ መከላከያ የመሆን ህልም ስለነበረኝ ይሳካልኛል ብዬ ወጣሁ። ከዛ እንድሪያስ የሚባል አንድ ወዳጅ ያለ እሱ አሉና ይለምኑኛል፣ አልሰማችሁም። በቃ እኔ ተማርኩ በቃ ወድቄ ያለው ምናምን ብዬ ጌታን እኮ ነው የምላችሁ፣ አጥንቻለሁ፣ ትምህርቱ አይገባኝም። አጥንቻለሁ፣ የሚያምረኝ መጸለይ ነው። ማጥናት እየፈለኩ ጸሎት ይታየኛል። የሆነ ነገር ማድረግ እየፈለኩ ጸልይ ይለኛል፣ ውስጤ ያስጠናኝ።
በቃ መንፈስ ቅዱስ እኔ ወድቄያለሁ አያገባኝም። ድሮ ከ1 እስከ 10 ሞታው እኔ ከ1 እስከ 10 ካልወጣው እኔ ነገ ጧት ሄዳለሁ ብዬ ከኔ ጋር የሄዱ ልጆች እንዳለ ከኔ ጋር ምርመራውን ያለፉ ልጆች አሁን ተለቅሰውላቸዋል። እኔ ግን አለ እዛ በበነጋታው ነገ ለመሄድ መከላከያ ነገ ሌሊት በቃ ነገ ዛሬ ሌሊት መጥቶ ነገ ጧት ይወስዳሉ ተብለ ዛሬ ትምህርት ቤት ሰኔ 30 ነው ምናምን አይደል ውጤት ልንወስደን ሲል ሰርቲፊኬቲንግ ሳይሆን 6ኛ ይላል። ደነገጥኩ። አሳዩዋቸው ደነገጡ። ከዛ በኋላ ሰረስኩት። ስልኬን ዘጋው፣ ምንን ዘጋው። መከላከያን አስቀሩ። ከኔ ጋር ተመርምሮ ያለፉ ሰዎች አንድ ልጅ ነው ምናምን ኤርሚያስ የሚባል ነው የቀረው። ሌላው በሙሉ ሞተዋል። ከነዛ አንድ እንዳልሆን እንዴት እንዳስመለጠኝ አላውቅም። አስመልጦኝ ይዋል። መንፈስ ቅዱስን ስትታመኑት ጣልቃ ይገባላችኋል። መንፈስ ቅዱስን ስትታመኑት አታጉረመርሙ። ኦ መንፈስ ቅዱስ ይሄ ሁሉ ባንተ ነው የሆንኩት። ዛሬን ያየሁት ባንተ ነው። ነገንም የምቀጥለው በማን ነው? በጣም ከመንፈስ ቅዱስ ባህሪ አንዱን ልንገራችሁ። የለም እኮ ዜሮ ላይ ናችሁ። ምንም በቃ የሚበላ የለም፣ የምትቀምሱት የለ። የታክሲ ትራንስፖርት ወይም የባስ የላችሁ። 10 ብር ዘይመጣና የብዙሃን አባት አደርጋለሁ። ቀልድ አይመስል ኮሜዲ አይመስል። አንተ የባስ ትራንስፖርት የለም እሱ አንተ ይላል ሚሊዮነር ነው ይላል። ለካስ የመንፈስ ቅዱስ እይታ እንደ ሰው አይደለም፣ እንደ ሰው አይደለም። ይገርመኛል። ያውቃል ይዣቸው ቸርች ሲመር በቃ የሆነ ቸርች ሲሄድ እነሱ ነው ይዣቸው የሚሄዱና በእግር እኮ ነው አስቡት። ከሽሮ ሜዳ ቃሊቲ በእግር ሄደ እዛ ያስነሳኝና እግዚአብሔር አምላክ የብዙሃን አባት አደርጋለሁ ይለኛል። እኔ ማስበው የብዙሃን አባት መሆኑን አይደለም፣ ከቃሊቲ በእግር ሽሮ ሜዳ እንዴት እንደምደርስ አስቡ። ኢየሱስ ያድናል። መንፈስ ቅዱስ አባት ነው፣ ከአባትም በላይ ነው። ኢየሱስ ያድናል። እና ያስቀኛል። ሁሌ መንፈስ ቅዱስ ይደንቀኛል። ሁሌ ነው የምላችሁ። አንድ ቀን አይደለም ይደንቀኝ፣ 7ቱንም ቀን ይደንቀኛል። ማን? መንፈስ ቅዱስ። አሜን። መንፈስ ቅዱስ ይደንቀኛል። ገርሟችሁ አያውቅም? ተስፋ ቆርጠ በቃ የኔ ነገር ከዚህ በኋላ አይለመልምም ስትል ያንተ ነገር ይልሃል፣ እንደው ይልሃል። ያበዛዋል እኮ። እኔ ግራ ገብቶኛል። ግራ ስላችሁ ግራ መንፈስ ቅዱስ አንተም እንደ ሰው እኔ ላይ ትቀልዳለህ እስክል ድረስ ግን መንፈስ ቅዱስ እንደ ሰው የማይቀየር እንደ ሰው የማይለወጥ የሚሸከማችሁ። ለዛ ነው ዳዊት እንደዚህ ያለ በእኔና በሞት መካከል አንድ እርምጃ ቀርቶናል። መንፈስ ቅዱስ አብሯችሁ እንዳለ ማወቅ ከፈለጋችሁ አንድ ሚስጥር ልንገራችሁ። ተስፋ ቆርጣችሁ ወዴት ነው መሄደው? በቃ መሄድበት የለኝም ስትሉ የሆነች ቀዳዳ ይፈጥርና ያስወጣችሁ። እንዴት እንደወጣችሁ እንዴት እንደወጣችሁ ታጣቁም። ያቺ ቀዳዳ ግን እረፍትን ይዛ ትመጣለች። እንዴት እንደወጣችሁ ታጣቁትም እኮ። ዋው! እግዚአብሔር ምስክሬ። ድሮ ስጸልይ እናቴና አባቴ ቸርች የምትለው ቸርች ያብላክ፣ ቸርች የምትለው ቸርች ያጠጣክ ብለው በር ይዘጉብኛል። እና እኛ ሰፈር ጫካ ነበር። አሁን ነው እግዚአብሔር ይመስገን እንኳን ጠቅላይ ሚኒስትራችንን እግዚአብሔር አሰፋል። አሜን ነው መነጠረውና እግዚአብሔር ይባርክ። እና አንድ ቀን አስታውሳለሁ በህይወት የማረሰው በር ተዘግቶብኝ ቅጠል የሚሸጡ ሰዎች አሉ አይደል? እና ቅጠሉ ላይ ወጥቼ ሌሊት እኮ ነው እግዚአብሔር አምላኬው በሱ ፊት ነው ማለት ምስክሬ ተኛው። እና አንድ ነገር ብያለሁ፣ ይሄንን ቀን መቼ እንደምታሳልፈው አላውቅም፣ ግን መንፈስ ቅዱስ ባንተ ታምኜ እዚህ ቅጠል ላይ ተኝቼ ብዬ ሌሊት ጅቦች እንደዚህ ባጠገብ እየሮጡ ኢየሱስ ያድናል። እና ከጮኩ ይበሉኛል የሚባል ፍራቻ ለካስ ጅቦች እኔን ሳያዩ ነው የሚሄዱት። ቅጠሉ ላይ ተኝቼ ለካስ መንፈስ ቅዱስ እኔ አጠገብ። ከዛ በበነጋታው ሙሉ ወንጌል ቸርች ኮንፈረንስ ነበርና ሲሄድ ዮሐንስ ብሎ ከመጨረሻ አንድ ነብይ እኮ ነው አስነሳኝና እግዚአብሔር አምላክ ይለኛል ዓለም አቀፍ ነብይ ያደርጋል ሲል እኔ የዛው ሰዓት ዓለም አቀፍ ምን እንደሆነ አላውቅም። እኔ እንላለሁ ኢየሱስ ያድናል። ዛሬ ላይ ሳስበው ግን የትላንትናው ተስፋ መለምለም ጀምሯል። ትላንት የተናገረ የትንቢት ቃል ማብቀል ጀምሯል፣ ማፍራት ጀምሯል። ኢየሱስ ያድናል። እና ምን ልትለኝ ነው ካላችሁ መንፈስ ቅዱስ ዛሬ ላይ የከፋችሁ ሰዓት ተናግሯችኋል። ተስፋ ቆርጣችሁ እኔ ያለሁላችሁ ብሏል። እንደዚህ ትሆናል እመኑ። ይዋሽ ዘንድ መንፈስ ቅዱስ ሰው አይደለም። የእናንተን ነገር ለመቀየር ለመንፈስ ቅዱስ አንድ ሰዓት በቂ ነው። አንድ ሰዓት
ላይ እናቴን አገኘኋት። ቢያንስ ወደ 7000 ምናምን የሚያክል ህዝብ መካከል እናቴ መድረክ ላይ ቆሜ ሳገለግል ጉባኤ መካከል ቁጭ ብላለች። አልነገሩኝም። እንደ ድንገት ፊት ለፊት ወንበር ላይ አለች። እማ አልኳት። አቤት አለችኝ። ያኔ የጸለይከው እግዚአብሔር ያብላ ያልሽኝ እግዚአብሔር ምን እንደሚሰራ እያየሽ ነው ስላት ወደቀች። ክብር ይሁንለት። አሜን። አስቡት፣ የዛን ሰዓት እሷ መጸለዩ ኢየሱስ ያብላ ስትል ተስፋ ቆርጬን ያቁሜው ቢሆን ኖሮ ዛሬ ላይ በኔ መካና ይወልድ፣ ዛሬ ላይ ካንሰር በኔ እጅ አይፈወስ። ጠብቁት። እሺ፣ መንፈስ ቅዱስን ታምናችሁ ጠብቁ። መንፈስ ቅዱስን ባላችሁበት ስፍራ ጠብቁት። እመኑኝ፣ መንፈስ ቅዱስ ለገባው ቃል ኪዳን ታማኝ ነው። አሜን። ለነገራችሁት ነገር መንፈስ ቅዱስ ያወራችሁ ነገር አለ። መንፈስ ቅዱስ የነገራችሁት ነገር አለ። እመኑኝ፣ ባላችሁበት ስፍራ ምንም የምትበሉት የምትጠጡት ላይኖር ይችላል። ታገሉት፣ ያሸንፍላችኋል። ታሸንፋላችሁ አላልኩም፣ ያሸንፍላችኋል። ማን? መንፈስ ቅዱስ። ማን? መንፈስ ቅዱስ። አባራዳሽ ታውቃላችሁ፣ መንፈስ ቅዱስ ታናሽም አይደለም ታላቅም አይደለም። እኔ አባት ነው ብዬ ከአባት ጋር መንፈስ ቅዱስን አላወዳድርም። እናት ነው ብዬ ከእናት ጋር አላወዳድርም። ከእናትም በላይ ነው። ከአባት ከእናት ከወንድም ከሁሉም በላይ ነው እሱ ለኔ። መንፈስ ቅዱስ በለው። እድሜ ዘመንን አውርተ ማጣግበው ምንድነው ብትለኝ መንፈስ ቅዱስ። ታውቃላችሁ፣ ሰዎች እናንተ አጠገብ ያሉ ሰዎች ጸልዩላችሁ አጋንንት ሲወጣ ሰዎች አይደሉም የሚያወጡት፣ መንፈስ ቅዱስ። ኃይላቸው ሰዎች አይደሉም፣ መንፈስ ቅዱስ። መንፈስ ቅዱስ እናንተ ህይወት ላይ እንዲገለጥ የምትፈልጉት ኃይል አለ፣ መንፈስ ቅዱስ። የሆነ በቃ ያልተለመደ ክብር እንዲገለጥ ትፈልጋላችሁ፣ መንፈስ ቅዱስ። ቄስ በሊና ሰርካን የሚያክሰው ካለ ቄስ በሊና ሰርካ መካነ ኢየሱስ ቸርች በነበሩ ጊዜ እነሱ መድረክ ላይ ሲወጡ ካቦድ የሆነ ክብር ምድሪቷ ላይ ይወርዳል። ካቦድ ክብሩ መውረድ ሲጀምር በጣም የሚገርመኝ አስቡት፣ መካነ ኢየሱስ እነሱ ገና መድረክ ላይ ሲወጡ አንድ ነገር መሆን ይጀምራል። እዛ በር ላይ አጋንንት መጮህ ይጀምራል። ሰውየው እኮ አዳራሽ ውስጥ ነው። መንፈስ ቅዱስ ሰውየው ላይ የሚሰራው ከአዳራሽ አልፎ ግድግዳ ላይ ይጨምራል። የመካነ ኢየሱስ ታሪክ ከሰማችሁ አላውቅምና መንፈስ ቅዱስ መካነ ኢየሱስ በሚሰራበት ጊዜ የአሁኗን አላልኩም የድሮዋን ቄስ በሊና ሰርካ እና ለምነች ጀንበሩ በነበሩ ጊዜ የመካነ ኢየሱስ የግቢዋን ግንብ እንደዚህ ሰው አይነካም። የቸርቿን ግንቡን እንደዚህ አይነካም። እንደዚህ ነካ ማለት አሽቀንጥሮ ነው የሚጥለ። ሃው መንፈስ ቅዱስ ና ቄስ በሊና በጊዜው እንደዚህ አሉ። ይሄ ሁሉ ክብር የመገለጡ ሚስጥር ምንድነው ሲሉት አንድ ነገር አለ። አመት ከ6 ወር ግቢ ውስጥ እየዞርኩ ሌሊት አዳር ቀን ሙሉ ጸልይ ነበር። አመት ከ6 ያለ ማቋረጥ ጾምና ጸሎት። ከዛ እነሱ አሜሪካን ለአገልግሎት ሄደው ሲመለሱ ልክ መድረክ ላይ ሲቆሙ በሽተኛ የተባለ መፈወስ ጀመረ። ለምን? መንፈስ ቅዱስ። ዛሬ የሚመነው ሰዓት ደክሙ መንፈስ ቅዱስ የምትፈልጉ ከሆነ ሳይሰለቻችሁ መንፈስ ቅዱስ የምትራቡ ከሆነ ያ ክብር ይገለጣል። አሜን አሜን አሜን። እግዚአብሔር ምስክር ይገለጣል። አሜን አሜን አሜን። የሆነ ሪቫይቫል በእኔ እግዚአብሔር እንደሚገልጥ እርግጠኛ ነኝ። አሜን። የሆነ ሪቫይቫል አሜን። ሰው ሊለምደው የማይችል ክብር ጀተከምበር በዲያኖስ አሜን። ያው የሚናፍቀኝ ክብር ስም መጥራት አለ። እኔ የሚናፍቀኝ ስትራመድ አብሮክ ኢየሱስ ሲያልፍ፣ አንተ በምትሄድበት ስፍራ ኢየሱስ ሲያልፍ፣ ከስም ያለፈ ህይወት አሜን። ስም መጥራት እኮ መልካም ያንጻል። ትንቢት እኔ እኮ አንዴ ተነብያለሁ አልተነብይም ማለት ነው። አሁን የሚናፍቀኝን ክብር ነው የምነግራችሁ። የመንፈስ ቅዱስ ክብር ካቦድ የሆነ ክብር አስባችሁታል? እንደዚህ በዚህ ጋር ስታልፍ መንፈስ ቅዱስ HIV ኤድስን ሲፈውስ፣ ካንሰርን ሲፈውስ፣ ዋው! ምን መንፈስ ቅዱስ አሜን። መንፈስ ቅዱስ አንቲዮት ላይ መገለጽ ሲጀምር ከተማ ላይ ያለ ሽባ ይኸውልህ በናዝሬቱ በኢየሱስ ስም እላለሁ ተነስና ተመላለስ ማለት ይጀምራል። አሜን አሜን አሜን። ወይኔ ጃሃታ ካቦሳሊ ባራዲያኖስ ሳታይዳ አሜን። ዘማሪው ሲዘምር እንደዚህ ያለ ተጠምቶ እንደቆየ ውሃ እንዳልቀመሰ
ወደ በረሃ ምንጭ ድንገት እንደደረስ ካንተ ፊት ሆኜ ከምንጭ እጠጣለሁ። በቃኝ ረካው ስል ዳግም እጠማለሁ። መገኛዬ ከሆነ ለኔ እስትንፋሴ ሁሌ ምራብ የዕለት ዕለት ምግቤ ኧረ አልለምደው መንፈሴን እኔ አልለምደው ምለውና ኧረ አልለምደው አብሮነቴን